ማናት እሷ? የእስልምናን ትምህርት ከታላቁ የሂክማ ሰው ጠቢቡ ሐሰን አልበስሪ እጅ ቁጭ ብላ እንደተከታተለችና እንደወሰደች ይነገራል። ተውባ አድርጋ ሙሉ በሙሉ ወደ አላህ ሱብሓነሁ ወተዓላ ከመመለሷ በፊት የነበረው ህይወቷ እጅግ ሲበዛ የተበላሸና አስቀያሚ ነበር ይባላል። ይህች ሴት በዘመኗ ከኖሩት ሰዎች ሁሉ በዙህድ ከዱንያ በመብቃቃትና አላህን በመፍራት እጅግ የታወቀች ከሷሊሓት ሴቶችም በግንባር ቀደምነት ትጠቀሳለች። ከፈኗን በሞት ጊዜ የምትቀበርበትን ልብስ በእንባዋ አርሳ በመስገጃዋ ምንጣፍ ላይ ከፊት ለፊቷ አኑራ መስገድ የዘውትር ልማዷ ነው። ይህም ሞት የማይቀርላት መሆኑን ራሷን የምታስታውስበት መላ ነው። በሞተች ጊዜ የተቀበረችው ከአልቁርስ ጀርባ በሚገኘው ጡር ተብሎ በሚጠራው ተራራ አናት ላይ ነው። ሙሉውን ሌሊት በእንባና በሰላት ታሳልፋለች። ከሱብሒ ሰላት በኋላ በመስገጃዋ ላይ ጋደም ትላለች። ጎህ መቅደዱን ባየች ጊዜ በድንጋጤ ብንንትልና ነፍሴ ሆይ ምኑን ተኛሽ? እስከ መቼ መተኛት ያምርሻል? ገና እኮ የቅስቀሳው ጥሩምባ እስኪነፋ ድረስ የምትተኝበት ረዥም የቀብር ህይወት ከፊት ለፊትሽ አለልሽ። ታዲያ እኮ አሁን ምኑን ተኛሽ? እያለች ራሷን ትገስጻለች። ይህች ድንቅ የአላህ ባሪያ ማን እንደሆነች ያውቃሉ? መልሱን ኮመንት ላይ አስቀምጡልኝ። ለአላህ ብዬ ወዳችኋለሁ።